የኔታ ይባቤ እንዳያችኋቸው የኔታ ይባቤ ታስረዋል። የኔታ ይባቤ በምታያቸው ናቸው። በቀደም እንግዲህ ዜና ሰርቼላቸዋለሁ። በቀደም ሰርቼላችኋለሁ። የመጣሁትም ይሄንን ለመንገር ነበር የመጣሁት። የኔታ በሰሜን ጎጃም አካባቢ ያሉ አባት ናቸው። የኔታ ይባቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ናቸው። አራት አይና ነው የሚባሉት። የአራቱ ጉባኤ መምህር ናቸው። አራቱ ጉባኤ የሚባሉት ፍትሐ ነገሥቱን፣ አቡሻህሩን እና ጉልያቱና አዲሳቱን በአጠቃላይ ጠንቅቀው የወጡ ናቸው። የቅኔ ጌታ ነው የሚባሉት። ሊቀ ብርሃናት ቆሞስ አባ ይባቤ በላይ ይባላሉ። እኚህን አባት ሰኔ 13 ቀን 2017 ዓመተ ምህረት ከጠዋቱ 2 ሰዓት ላይ የመከላከያ ሰራዊት እና የክልሉ የፖሊስ አባላት ነን ያሉ ወደ ገዳማቸው ሄደው ለጥያቄ እንፈልጎታለን ተብለው በወታደር አጀብ መወሰዳቸውን ተነግሯል። ይሄንኑ ከጠዋት እስከ ማታ እስከሚያደርሷቸው ድረስ ስከታተል የቆየሁት እዛው ያሉት ወፎቼ የአይን ምስክሮቼ የኔታን እዚህ ያደርሷቸዋል ሲሉ ቆይተው መጨረሻ ላይ ከደረሱ በኋላ ነው ያረፉበትን ቦታ ካወቅኩ በኋላ ነው እኔም እረፍቴን አቋርጬ መጥቼ በቴሌግራም ያሳወቅኳችሁ ማለት ነው። እንግዲህ የአይን ምስክሮቹ እንደነገሩኝ ከሆነ መጀመሪያ ለአንዳንድ ጥያቄ እንፈልጎታለን ብለው ወደ ፒኮሎ አባይ ነው የወሰዷቸው። በዚያም ሲመረምሯቸው ውለዋል። ከምርመራዎቹ አንደኛው ዘመነ ካሴን ካለበት ፈልገው ያምጡት፣ እርሶ የዘመነ ካሴ መንፈሳዊ አባቱ ኖት፣ የንስሐ